ይኸውልሽ ወሴ እንደሱ አይደለም ወሴ ይኸውልሽ እንዲህ አይደለም እኮ ይኸውልሽ የት አርፍደሽ ነው አሁን ቤት የምትጠርጊ? ምንድን ነው? ኧረ ጽዱ ነበር እንደው ምስም የስራ ተምወዝም ብዬሽ ነው። ታዲያ ነይ እስቲ ቁጭ በይ። እኔ የምልሽ አንቺ ቦሴ እንደ ያዚያ የሟች ቤት የሻምብል ቤት ተከፍቶ አየሁት ልበል? አዎ እናቴ ነህ ተከፍቷል። ምን አይነት ሰው ነው የገባው? ኧረ እናቴን ምን ጊዜም እዚህ ሰፈር ደህና ሰው አይመጣም። ብታያት አንድ ጋለሞታ ገብታለች። እንዲህ ለኮንትም ያርጋት ወይ የሰው ተፈጥሮ መቆሚያው መቀመጫው የጠፋት ናት። ለመሆኑ እንደው ምን ጊዜ የተሻት ነው እንዲህ የሚያረጋት የምትይ? ኦራ ለምን አንድ ጊዜ ለማየት ምን ስታልፍሳለት እዚህ ሰፈር እኮ እንደው ምን ጊዜም አሜተኛ ናችሁ እንዴ? ኧረ እኔ እስማማትም ብዬ አይደለም እንደው ግን የዚህ ሰፈር ወንዶች እንግዲህ በቃ የወንድ ይፋጅ በሷ ምን ጊዜም አዲስ ሰው ሲመጣ መፋጀት ነው ስራችሁ። ተፋጁባት። አንቺ ምን ማለት ነው? እንዲህ ስትናገሪ ስርዓት ይኑርሽ። ምን ማለት ነው? አንቺ ተፋጁባት ማለት የታው ኧረ ዳምጤ የተለመደ እኮ ነው። አንቺ እኔ ዳምጤ እኮ የተከበሩት ትዳር ያለኝ እኮ እዚህ ሰፈር ሽማግሌ እንኳን ሁኜ ስንቱን ማስታረቅ ጀግና እኮ ነኝ። ኧረ ተኛ ደራ ሌላው ትዳር አልኖረም ነው እንዴት ከዚህ በፊት ያምችስ እንደው መረመልኳም ድንቅ ናት ሸጋ ናት። በዚያች አስጥጌት የለ እንዴት ስንቱ ተሚስቱ ጋር ሲጣላ ስንቱ ሲከታከትባት የነበር። አፈር ያብላሽ። አንቺ እንዲሁ ግን ምን አይነት ሰፈር ምን አይነት ተፈጥሮ ነው ያለሽ? እንዲሁ ገና ዝም ብለሽ እንዲህ ሰውን የምታሚ የኔ ምን ያሞት የሆነውን እኮ ነው የተናገርኩኝ። አፈር ያብላሽ። እና እኔ ዳምጤ በዚያች ከዚህ በፊት በነበረችው እኔ እንዲሁ አንቺ እንዲህ ተጠርጥሬያለሁ። እንዲህ እኔ ላይ ምንጭ አንተ ምንድነው እንዲህ ማንቀላቅልህ? አፈር ያብላሽ። አንቺ ዝም ብለሽ እዚህ አትለፍልፊ። እቺ ነኝ እንዲህ አንቺ ነግሬሻለሁ። ሮድዲ እናንተ ዛሬስ ደህና የማይመስል ምን ተነካ? ከዚህ በላይ ተናግርሽ እኮ ትዳር ያላችሁ ወንዶች ሄዳችሁ ተፋጁ። አንተ ደግሞ ይጆትን እና እንደዚህ አይባልም። እኔ ከሌላው ለጅተሽ ሰው ሰምቶ ያወጋል እንኳን አይቶ አንቺ ያደለው ይውዲ በጧት ተነስቶ ወጡን እንጀራውን ሰርቶ ብላስ ተጠጣ ይባላል። አንቺ በነገር አልሰራሁም ምን እንጂ ዞር ብለህና ሲጀምር የትኛው ሙያ ኖርሽ? እንደውስ ዝም ብዬ እኮ ችዬሽ ነው እኮ ምን ነው ዛሬስ ዳምጤ ምን ነው ራፍሪያም ተነስተ አንዴ አንቺ እያለሽ ምን ቸራውልኝ ይባላል። በጧት በነገር ሸነገርሽኝ እኮ ደህና የማይል በልሂድ ዞር ብለህና ይሄን ያለ ይኸውልሽ አሁን ስመለስ ወጥ ሰርተሽ ቆይ። ይኸውልሽ እሰራለሁ ሂድ ወራ በእናንተ ግዳችሁ ከማለቷ ምን ወስቆሬት አንቺ ያድሉ በሌሊት ተቀስቅሶ እኮ ነው ብላ ይባል። አንተ እንዴት ጨንጓራስና ጉሪ ፈጨው ነው ችነ እዚህ ቤት አቤት። እንዴት አረፈዳችሁ? እግዚአብሔር ይመስገን። ሰላም ናችሁ? ደህና ነኝ። ኑ ማን ነው? ኧረ መግባትስ ገብቻለሁ። ደህና ናችሁ? ደህና ናችሁ? እንዴት ነው? እስኪ ግባ፣ እስኪ ተቀመጥ። ሰላም ሰነበትሽ? እግዚአብሔር ይመስገን። ኧረ ቤት እኮ እንደው ተዘጋ ብዙ ጊዜ ሆነና በዚህ አጋጣሚ ሳልፍ ተከፍቶ ሳይው ምን ሰው ገባው እስቲ እንደው ሌው ብዬ መምጣቴ አይ ደግ አድርገሃል። ኧረ አረፍ በይ እንጂ። እሺ አረፍ እንደው ደህና ነው ያደረግሽ። ለመሆኑ እንደው ምን ልትሰሪበት አስበሻል? እንደው የሚሆን ከሆነስ ሻይቱንም አረቂቱንም እሞክራለሁ ብያለሁ። ደህና አይ ከዚህ ቀደም የነበሩበት ሰዎች እንደዚህ ነበረ ሲሰሩበት የነበረ ሻይ አረቂ ብታይ እዚህ ብዙ ወጣት አለ። እንዲህ ደግሞ ገበሬው ማታ እንዲህ ሲያር ሲያመሽና ምሽት ላይ ድክም ሲለው ይመጣና እንዲህ አንዷን ሁለቷን ጠጥቶ ነው የሚሄድ። ይኸውልሽ ገቢ አለ። አንቺ ብቻ ጠባይ ይኑርሽ፣ ሙያ ይኑርሽ። ኧረ ለእሱስ ችግር የለውም። ጠባይ ሳገር ያወቀው ፀሐይ እየሞቀ ነው። ችግር የለውም። እንግዲህ ገቢያ እናቴ እንዲህ ቆይታ ያለሽ አሁን እንዲህ ገና በራድና ወጣሽ ዳሪ ሳታረጁ ነው እንዲህ ዝም ወጀ መጣ። መቀመጫ ነው የሚያሳጣሽ። መቀመጫ ተሰው ጋር አትገናኝ። እንዲው ጥሎበት የዚህ ሀገር ሰው ነውረኛ ነገረኛ ዝም ብሎ ያልሰራሽውን አረገች እከሌት እኮ እንደዚህ ናት እንደዚህ እያሉ ስምሽ እንት ስለሚሉት እንዲው በተለይ ተሴቶች ጋር አትገናኝ። ኧረ በደስ ያኮራሃለሁ እኔ ችግር የለም። ዘው አትገናኝ። ጥሩም አይደል ገቢያሽን ነው የሚዘጉብሽ። እውነቴን ነው። አንዳንድ ጊዜ ምን እንትዋሽ ውቃት አለ። እኔን ጠይቂኝ። እኔ ምን ከዚያም ተዚህም ብቻ አመጣልሻለሁ። ችግር የለው። ደግሞ እንዲው ሙሉ ዕቃ አለሽ። እንዲው ነው አንቺ ደግ በዚሁ ሳልፍ እኮ ልይሽ ብዬሽ ነው የመጣው። እንደው ምን ሰው እንደገባው ይኸውልሽ፣ እዚህ ሀገር ሰው አሁን ዛሬ እዚህ አብሬሽ ተቀምጬ ብገኝ
ደግሞ ሌላ ስም ነው የሚሰጡሽ። ይኸውልሽ ለዚያ ነው ይኸውልሽ። አሁን ስትክረፈለ በሌላ ጊዜ መጣሽ። አሜን። እሺ እዚህ ቤት አቤት። የለም ዝም ብሎ ነው ቤት። እዚህ ቤት አቤት። ኧረ እንዴት ዋላችሁ? እግዚአብሔር ይመስገን። እኔማ ብታራ እኮ እንደውም የለችም። ዝም ብሎ ተከፍቶ እንዴት ብዬ ስራ እያሰማሽ ብዬ የለ ገንዋሽ። እግዚአብሔር ይመስገን። እኔማ ቤቱ ይሄ ቤት ተከፍቶ ሳይው ጊዜ እኮ እንዴት አዲስ ጎረቤት ገብቶ እንዴት ሳንጠይቅ ብዬ መምጣቴ ነው። እኔም ራሱ እንደው ደህና ዋልሽ ራሱ ምለኛ ጥቼ ገና አንቺ መጣሽ። ኧረ እኔማ እንደውም እኮ ዋ ሰው መግባቱንስ አሁን እኮ ነው አጋጣሚ ሳይ ቤቱ ክፍት ነው። ይሄን ቤት ማን ገባው ብዬ እኮ ልይሽ እንደው ጎረቤቱ ነው ሰው ካልተጠየቀ አይሆንም። ኧረ እኔ ቤት ግቢ እንጂ ነግቢ። በስመ አብ አንቺ እንደው ባዶ እጅ እንደው ጎረቤቱ ነው ባዶ እጅ እንዴት ያለ ነገር ነው ዘው ተብሎ የሚገባ እንዴት ነው እንደው ሸጋ ቤት እኮ ነው። ያው ሸጋ ነው ትንሽ የብቻዬን ስለሆነ ትንሽ ከበድ ይላል። አይዞሽ እኛ እያልን ምን አባቱ አብረን ማለት ነው አንድ ቤት ማለት ነው። እዚህ ቅርብ ነኝ እኔም። አይ ጥሩ ነው። እና እንዴት ነው እየለበድሽው ነው? አዎ ደህና ነው። ምንም አይልም። እንግዲህ በይ እናቴ በይ እየመጣሁ እጠይቅሻለሁ። በይ ጠሌትን ጀርጀር አድርጌ መጥቻ ይሻላል። አይ እንደው ግን ብትገቢ ጥሩ ነበር። እንደው ገብተሽ ስትወጪ ነገ እንደውም ጠሌትን ጀርጀር ነገ ቢሆን መጥቻ ይሻላል። በይ አይ ካልሽሽ በይ ደህና ዋይ። አሜን ደህና ዋይ። እንደው ጭራሽ እንደው በቤቱ አላዘዝልበት እንደው እኔ እኮ የማረጋት ቅጣም ባሩ ጠፋኝ። የማረጋት እኔ ስትፈልግ ጦሜን ታውለኛለች፣ ስትፈልግ እንደው ቤት ዘግታ ትጠፋለች። እኔ ምን አባቴ ባረጋት ይሻለኛል? ዳምጤ መጣህ እንዴ? ምጣትሽ አይሁን እንዴት ድሮ ሰሃትጀ ነበር አንቺ ወጣት ነበር እንዴ? አይንሽ ውጣና ስለወጣው ነው ለካ ዘግተሽ እንደዚህ የምትዞሪልኝ። ኦራ እኔ ምን ዙረት አልኩኝ። እንደው አዲስ ቤት ስትገባ እንደው ጎረቤት አይደል ሰው ጎረቤት ተቀምጦ ልጠይቃት ብዬ ነው እንጂ እኮ እዚህ አዲሷ ቤት ሰው ቤት ሄደሽ ነው? አሁን እንዴት ምን ስትይ ቆይተሽ ነው እንደዚያ ስንት ነገር ስታቀራሪ ቆይተሽ? እንዴት አንተ ሰውስ እንዴት ምን ይል አሁን እዚህ እና እዚህ ተቀምጠን ጎረቤት ነን። እንዴት ዋልሽ ብዬ ሳልጠይቃት ያውልሽና አንቺ ምን አገባሽ ስለሷ? እንዴት ዋልሽ እንዴት አደርሽ የምትያት አንቺ ማን ነሽ? ምን አገባሽ? ምን ቤት ነሽ? ያድነው እንጀራው ጥፍጥፍ አድርጎ ሽሮ የተሰርቶ ይሄዳል። እንዴው ባይሆን ባዶ ቤት ስትገባ እኔማ ባይሆን ነገ ጠሌትን ጀርጅሬ ወስጄ ሊያት ብዬ ዛሬ አሁን ገና ይኸውልሽ ሌላ የማይሆን ጉድ ውስጥ ልገባ። አንቺ ዘርበይ አንቺ አይደለም እህል ውሃ ይዘሽ መሄድ ቀርቶ ልንገርሽና ከእንግዲህ በኋላ እግርሽ ሲራመድ ሊው ዳምጤ ሞራል እንዴት አዲስ ሰው ሲገባ እኮ መጠየቅ ባህላችን ነው። አንቺ ያንቺ ባህል ምን ስትይኝ ቆይተሽ ሄዳችሁ ተረጋግረጉባታላችሁ ስትይ ማያጆት ነው እና ደግሞ ካንቺ ጋር ሂጅ ልቀመጥ ከዚህ በፊት ያጆትን አንቺ ይኸውልሽ አሁን ያልሽውን ሐሳብሽ ይኸውልሽ ወጉን ባልንዲሽን እስቲ አብይን ሰርተሽ በስራት አብይ ዋጠጭው እኔን ጦሜን እየደፋሽ ሰው ቤት እንዲህ ለመወደድ አጣሪ አንተ ይሄ እኮ ኧረ ተው ዳምጤ ይሄ ለመወደድ ማለት እንዴ ሰው ጎረቤት ተቀምጦ አሁን የምነግርሽን ስሚ አንድ ነገር አሁን ያልሻትን ነገር ደግማታለሁ ብትይ በዚህ ከዛ ወይ አንቺ ትኖሪያለሽ ወይ እኔ እኖራለሁ ይኸውልሽ ዳምጤ ወሮ በስማሙል ተቷጀምሮ ነገር እንዴት ያለ ነገር ነው እንዴት ፈቀረ መልካም ሚስት እግዚአብሔር አጋጥሞኝ ይኸውልሽ ጥሩ አድርጋ ስለምትቀበለኝ በነገር ውላለሁ ኋላስ ወሩክ ይኸውልሽ አሁን ተናገርኩ ያልሻትን ነገር ስትደግሚያት ለያት ወይ አንቺ ትኖሪያለሽ ወይ እኔ እኖራለሁ ታንቺ ጋር እዚህ እስኪ ቸራውለኝ ምቀኛዬንም አርቅልኝ ገበዬንም ጥሩ አድርግልኝ እስቲ እግዚአብሔር ይመስገን። ኧረ የቤት ሰረብቼን የሚበላኝ ነው እናንተ። ኧረ እንደው ዘንድሮ እዚህ ቤት አሜን። እንዴት አደራችሁ? እግዚአብሔር ይመስገን። ና ግባ። ሰላም አደርሽ? ደህና። እንዴት አደርሽ? እንዴት ነው? ደህና ነኝ። ደህና ነኝ እግዚአብሔር ይመስገን። በጠዋት ተዘጋጅተሻል? አዎ። ደህና ነው። በይ እኔ ቁጭ በይ። እና እንዴት ነው? ሞቅ እያደረግሽው ነው? አዎ ሞቅ ያለ ነው። ደህና ነው። እንደው ትናንትና እኮ እንደው መቼም ጊዜም ሳይኖረን ጊዜ እንደው ብዙም አላወጋን። አዎ አላወጋንም። ዛሬ እስቲ እንደው ላውጋሽ ብዬ ነው የመጣው። እንግዲህ መቼም በማለዳ መምጣቴ አይ ጥሩ አድርጋል። እንኳን መጣ። እንደውም ጭር ብሎ ነበር ቤቱ። ኧረ በቀር ገና ይሄን ቤት ቆይታ ያዋለሽ ገና እንዲህ ሁሉ ቦታ ሁሉ ታጫለሽ። ገና ውጭ ሁሉ ነው እንዲህ መሸታ ታየው ማዘመሽ የዚህን ሀገር ሰው እኔ የማውቀው እሙች እኔ የምልሽ እንደው ለመሆኑ እንደው ብቻሽን ነሽ ወይስ ሰው አለ ግን አብሮሽ? እንደው ሳየው እኮ እንደው ወንድ ሲገባ ሲወጣ ማለት ኧረ ተወኝማ አንተ ተወኝማ።
ምንድነው? ተወኝማ እንነጋገር እስኪ። እንዲያው መቼም ጎረቤት ሁነን ያለውን ነገር መተዋወቁ ጥሩ ነው ብዬ ነው እንዲህ መጠየቂያ እንጂ እንዲያው ማይሆን ከሆነ መተውም ይችላል። እናቴ ብርድ እንዳይነካኝ ፀሐይ እንዳይመታሽ ብርድ እንዳይመታሽ እያለ ስንት ተንከባክቦ እንደ እንቁላል የሚያስቀምጠኝ ባል ክፉ ቀን ቀመን ክፉ ቀን ቀመን። እንዴት ክፉ ቀን ማለት ምንድነው? ምን ሆነብሽ ነው? ምን ሆነ? ኧረ ተወኝማ አንተ እንደው ታሞ እንኳን ሳላስታምመው በአንደኛው ቀን ታሞ በሁለተኛው ቀን ሞተብኝ። አይ 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 አስታወስሽኝ እኔንም አስታወስሽ። እንዴት አንድ ነው በደላችን አንቺ አንድ ነው። እኔንም ይኸውልሽ ምን የመሰለች ሚስት ነበረችኝ። ሚስት ቢሉሽስ ሚስት መሰለችሽ? እናቴ እንዲህ አበባ የመሰለች እንዲህ ብርጭቆ የመሰለች ሚስት ነበረች። እና ምን አብ ነው? አይ እንዲያው የዛለት እንዲያው ክፉ ቅጥቃጤ ቀጠቀጠኝ። ታይ እንዲያው ዛሬ ይቅርብኝ እያልኳት ገቢያ ታለጥናለች። ባሊ ምገዛ ነኝ ገቢያ ዛሬ እንዳለች። ታይ ይቅርብሽን የልህድ እያልኳት እምቢ አለችኝ። እኔም መችስ እንግዲህ ትእዛዟን ልፈጥም አልሁና እንዲያው ዛሬ ግምህል ምቀጥቅጦኛል ተይብላት እኔ አንተ እንዲያው ሟርተኛ ነህ እያለች የዣት ገቢያ ይኸውልሽ ገዝተን ስንመለስ እንዲያው መስመሩ ስናቋርጥ ትሄድ መጣ ሳልለው መኪና ትልቁ መኪና በላይ ወጣበት። ወይ አፈር በበላው ተጫወት ምትክ እንኳን አንድ ልጅ እንኳን ሳልወልድ ዛሬ ይኸውልሽ አማቶቼ ደግ ሆኖ ዝም ብለው ያይዘውኛል። ውጣ እንዳይሉ ችግር ሆኖ መችስ ምን የሚደረግ ነው ብለው ዝም ብለው እነሱንም ያስቸገሩሃል። እንደው ዳንቴም እኔ እኮ በዚህ ጠዋት ወጣሁት ሄዶ እንደቀረ ታታንደ እንዴት ትናንትና እንዳለን ብዬ ነግሬዋን ነበር። ግን እሱ ወይ ወገኛ እንኳን ሊሄድ እኔንም አርፈሽ ተቀመጭ ነው ያለኝ። ዝም ብዬ ደግሞ ቆይ ይችላል ብሎ ማንንም ነው የሚያስቀረኝ። ሰው እንደው ጎረቤቱ ነው እንደው እንኳን ገባሽ ሳይል መቅረት እንዴት ምን እንደታየው አሁን ዘንድ የዛሬውስ ተለየብኝ። ከዚህ በፊትም አዲስ ሰው ሲገባ እንዴት አንቺ ቦሰና ተነሽ እንጠይቅ ነበርኩ የሚለኝ። አንቺዬ እንደው ነገሩን አንድ አርገን አምጥተን አንድ ላይ መሆን ብንችል እዚህ ቤት ቆይ ይኸውልሽ የዚህ ሰፈር ሰው ይኸውልሽ የዚህ አይነገሩሽ። አሁን ይኸውልሽ ማንጀት ልግባ አሁን ሰው ቢያዩን ደግሞ ሌላ ነገር ነው ልጅ ስም ይሰጡናል። እኔ እኮ የዚህ ሰፈር ሰው አትነካች ብዬሽ ነበር። ይኸውልሽ አደራሽ እንደው ማንም የለብኝ። አቤት ገብቻለሁ በይ። ተቸገርሽ እኮ ነው እናንተ። ምን መቸገር ነው ብለሽ ነው ደረስ ሌላ ነገር ያለኝ እስቲ ልቀበል። ደረስ የታይጠፋም ጠላ መቼ መጥተሽ ታረጊያለሽ ብዬ ነው። ናይ ግቢ እስቲ ተቀመጪ። ወይ ጉድ አረ እንጂ ተቀመጫች ነይ ነይ እኮ አራ አራ ዝም ብለሽ እንትን በይ ችግር የለም። አራ እንደው መቼም ያሽ እስቲ ያሽ መቸገር የለብሽም ነበር ነው ተናገር። አራ በስመ አብ ወልድ አንቺ ጎረቤት እንዴት ጎረቤት ነው ሰው ስንት ነገር ያደርጋል። እንኳን ተቀመጪ ነይ ተቀመጪ ተቀመጪ ልክመሽ መጥተሽ እዚህ ድረስ ተቀመጣል። አራ እኔስ እንዴ ስጠጣ ነበር የቆየው። አራ እረተስ ይቀር ተይ በቃ አራ ስጠጣ ነው የቆየው። ምን ተቀመጪ ድረስ መጣሽ? አራ ታለው ላይ ብዙም እንደው ጠሌት ስጠጣ ራሴን እያመመኝ እንደው ዝም ብዬ እንደው እንዳልቱ መሳች ልምድ ጠጭ ይለኛል ደግሞ መጠጭ እስቲ እሺ እሺ ጠጭ እስቲ ቅመሹ ፍትበይ ውስጥ ምርጥ ጠላ አንቺዬ ወጣልሻል። እንደው የቆየው ድፍድፍ ነው። አሁን አልጠነስስ ብዬ እስከምጠነስስማ እንዴት ሆኖ ቀኑም ቀን ሲበለው ብዬ አጉል ባለው ነው ብዬ ነው ባለው መጠየቅ። ጠጭ እስቲ አንቺም ልጨምርልሽ። ጠጭ ኧረ እንደው ተለው ላይ እኮ እንደው ጠጥቻለሁ ልምልሽ እንደው እዛም ቀምሼዋለሁ እንደው ተለው ላይ እያመመኝ እንዲህ ብሎኛል። ዝም ብዬ ነው የምጠጣ ነው። ኧረ ምን አባቱ ወጪለት እናቴ በይ እስቲ በይ ጠላ አድርግልሽ እንጂ ልሙትልሽ በይ አንቺ ዝግ ብለሽ ጠጪው። እንደው ሳልጠይቅሽ ከምቀር ብዬ ነው። ስጦ እንደዘረጋሁት ነው እንደው የሚመጣው። አራዎች እንጂ ታዩ ልሂድ እዛ ስጦ እንደዘረጋሁት ነው። ዶሮ ካብቱስ በሜዳም የለ ዶሮዎች ምናምን ይደፍታል። ግን በይ እና ቃውን ተዋታለን በይ ላቅም ቤትም እዚህ ቅርብ ነው። እንደ ቅርብ ከሆነ እንደውም ማንቆቆደውና ያመጣልሻለሁ። ችግር የለም። አራ መላተፍ እኔም ቢሆን መጥቼ ወስደዋለሁ። አራ ታው ችግር የለም። ቤትሽ እዚህ ቅርብ አይደለም ያመጣልሁ። ችግር በይ በይ እንግዲያስ እንደውም በዚያው መጥተሽ እንጨዋወታለን። እሺ እንደው በይ በይ እናት አይደል ማን ነበር ስምህ? አንተው ናስቲ አይ ዳምጤ ነኝ። ናስቲ ተቀመጥ እስቲ እስቲ
ያቅልብልባት እንዴ የዚህ ሀገር ሰው እኮ እኔ እኮ እንደነገርኩሽ አሁን ወዳጅ መስሎ ይቀርቡሻል። አሁን እንዴ ቁጭ እንዳልሁ ቢያዩ ኑሮ ስምሽን ሲያጠፉ ነበር የሚኖሩ። እንዴት አይነት ጥሩ ሰው መሰለህ! ጠላ ተሸክማ መጣች ታቀመስላለች። አይ አራራ ጥሩ ሰው ናት እቺስ እንደው እንደማትመስል እንደው ግን ይኸውልሽ ቢሆንም ብዙም አትመኛችሁ እሙች ይኸውልሽ አቀምሰዋለሁ ብዙም እንትን አትበያቸው አትመኛችሁ። ይኸውልሽ የሆድ አይነገርም። አንካስ ይጠጣል። አራ ደግሞ ምን የምን ስራ ይዤ ነው ብለሽ እስቲ ኧረ አስታወሰኝ ራሱ የሟቿን ባለቤት ይጠላ ራሱ በዙራ መጣች። ወይኔ አስታወሰኝ። አይ ይሄን ነበር በቃ እሷም ይኸውልሽ እንዲህ ነበር። ምን ይደረጋል አንቺዬ። አይ ጠጣ እስቲ ጠጣ። አይዞህ እስቲ አይዞህ። ደግሞ እንዲያው የእሷን የመሰለ ጠላ ደግሞ አገኝ ብዬሽ አንቺ የመሰለ የለ አንተዬ። እና መቼም እንግዲህ አንዱን ጥሎ አንዱ ነው መቼም እንግዲህ እንዳልሁሽ ቅድም እንደወገውሽ እንግዲህ ይኸውልሽ እኔም በሰው ቤት ነው የምንከራተት። እንግዲህ አንቺም አስቢበትና ሙች እንዲያው አብረን እንዲያው ብንሆን ብዬ ነበር እኔም ሐሳቤ። እንዲያው መቼም ነገር ያመጣዋል መቼም እንግዲህ ምንም እናረግለን። እስከመቼ ነው እኔስ ብቻዬን እኔስ ሰው ቤት ተደርቤ ነው የምኖር። አንቺስ ራስሽን ችለሽ ነው የምትኖሪ። ችግር የለው። እኔ እስከመቼ ነው አማቶቼ ጋር ተደርቤ የምኖር? አሁን ራስ እንዲያው ከተስማማን እሙች እኔ አንጠባርቄ ነው የሚይዝሽ። እንዲያው አይደለም እንዲህ ተንግዲህ በኋላ እንዲህ ሻይ መሸጣ ራሱ እኔ እሙች እንዲያው ዛሬ ሽብትኝ እኔ እንዲያው ፌስታሌን ይዤ ጠቅልለን እንዲያው ጓዛችን ከተማ ነው የምንገባ። ኧረ እንደው ችግር የለም እንዲያው ይኸውልሽ እኔ ተዚህ በኋላ እሙች አንቺ ሽበኝ ብቻ እንዲያው ይኸውልሽ እኔ ምን አባቱ እንዲህ ደግሞ የመለኪያ ቂጥ ማየት ነው ደግሞ ሰው ማንንም እዚህ እሙች እኔ እንዲያው አንጠባርቄ እንዲያው እሙች ልብስ ነው ተፈለግሽ ወርቅ ቢሆን አደርግልሻለሁ። በቃ እንዲያው ብቻ አንቺ ሽበኝ እሙች ያላራጣች እንጂ ምንድነው የምታስቀምጪው? እና እንዲያው እባክሽ እንዲያው እንደነገርኩሽ እንዲያው እባክሽ እንደው ኧረ የኔም እኮ ጥሩ ነው። እንደው ባሏ ሙቶ ሳታገባ ገልሙታ ቁጭ ብላ ቀረች ከመባል እንደው አንተ ላግብቼ ራሱ ጋሻ መከታዬ ብትሆን ብዬ ነው እኔም ደፊ ያሉኝ። እንዲህ ማንም አሁን አማቶቼ እኮ ውጣ እንዳይሉ ችግር ሆኖ ነው እንጂ እነሱ እኔ እንደገደልኋት ነው የሚያስቡት። እና እንዲያው እባክሽ ተዚህ ጉድ ተዚህ ምላስ አውጪኝ እባክሽ እንዲያው አውጪ። ኧረ እንዲያው እባክሽ አውጪ ድረሽልኝ። ጠጣ እስኪ ኧረ እኔማ እየጠጣሁ ነው አንቺዬ። መቼም ዋናውን ልምጣበት ይሄ ነገራት ይሄድብኛል እናቴ ይሄድብኛል። እና እንዴት ነው አሁን የምትይኝ? ሐሳብሽን ንገሪኝማ። እንደው በኔ በኩልስ እንደው ችግር የለውም እንደው እና እንዲያ ተሆነ እንግዲያ አማቶችንም ልንገራችሁና ሀብት ንብረቴ ነገ አላጣው። አሁን ያለውን ልብሴን ጓዜን ጠቅልዬ እስከዛሬም ሸክም ሁኜባችሁ ነው የቆየሁ። ከእንግዲህ በኋላ እንግዲህ እግዚአብሔር ይስጥልኝ ብዬ መርቄ ተሰናብቻችሁ ልምጣ እሙች። እንዲያው በግራ መንገድህ እንዲያው አማት ማለት እናትና አባት ማለት ነው። እንዲያው እኔንም ወስደህ ብታስተዋውቀኝ ጉዴን አፈላችሁ እናንተዬ። እንደሞ ምን ማለት ነው? ሳይሆን እንትን ነው ይኸውልሽ እንደዚህ አሳይና እንግዲህ ደርሼ ልምጣ። ፌስታሌን ይዤ ልንገራችሁ። ጠጥቼ ልጠጣው እንጂ የጀመሩትንማ እና በይ እንግዲህ በይ መሸታ ከእንግዲህ በኋላ እሙች እኔ ያለኝ ሀብት በቂ ነው። መሸታ ሽጭ። አይ በይ ጠጭም አንቺም ቤት ዙሮ መጣ ወይ ሙያ እንዲሁ ሰው ብቻውን ከሆነ ተለው ላይ አይሞላለትም። አየህ እስካሁን እኮ አንድ ሰው አብሮ ቢኖር ወጡን በሚሰራበት እንዲሁ ምን እንዲሆን ጠዋት ምን ይዘሽ አርፈሽ ነው እንዲሁ አሁን እንዲህ ገና ልታገኝ ነው? በልኮች ኧረ ምን አንተ ሰራ ቆይቻ አንተ ብቻ ነው እንዴ? እንጀራው ሳይኖር ወጡ ምን ያደርጋል? ወጡ ከተሰራ እንጀራው አንድ እንጀራ ነው። ኧረ እንዲሁ አንቺ ሴትዮ ምን አባት ይሻለኛል? ምን ላድርግሽ እንዲሁ ቆይ እኔ ላንቺ ስል ምን ነው አትሉት? ደም ገዛሪ ደም ምን ነው ሳይመጣ ምን ዛሬ እድሜ ልኬ ነው እንጂ ታንቺ ጋር ተተጋባው ቀን ጀምሮ ሰላም ኑሮኛው ቀን ምን ታሳርፊኛለሽ? ምን ታሳርፊኝ? ይኸውልሽ እኔ አሁን ቦሴ በቃሽ፣ በቅቶኛል። ከዚህ በኋላ ታንቺ ጋር መኖር በቃሽ። ከዚህ በኋላ እኔ መለያየት እፈልጋለሁ። በቅቶኛል። በቃ አንተ ጀምቴ ታንቺ ጋር ይኸውልሽ በቃ ዞር በይልኝ
በርበኝ አየት ይባል እና ታዲያ ደህና ዋላችሁ? ዛሬ መስኪን ምን አይነት ከወዲያ እኮ መምጣችሁ ይሰጥ እና ታዲያ ይርሻ ቆርቆሪያውን እንደማለት ዋ ዳምጤ ቤቱ አይደል ቤታችሁ ደግሞ ታውቀሽ ነው አይደል ቤቱ ደግሞ ማለት የትኛማ እንድከናላ እንዳብረን ብሎ እኔ ምን እንደነበረ አይደለም ሲለኝ ማለት ቤቱ ነበር ተመጣጣኝ ስለደረሰ ባለቤቴ እኔ መኪና ገፍታችሁ ሙታለች ብሎኛል ነበር እስማ ወንድ መንፈስ ቅዱስ ታዲያ አምላክ ዳምጤ እኔ በቁ የገደፈኝ አንቺ እንደዚህ በለንዲት ኧረ ምን ነው አንቺ ምን እያደረግሽ